ሰላም ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁኝ? በዛሬው ቪዲዮአችን the unity of Ethiopians in defense of their sovereignty and territorial integrity የሚለውን እናያለን። የኢትዮጵያውያን አንድነት የግዛት አንድነታቸውንና ሉዓላዊነታቸውን ዲፌንድ ከማድረግ ከመጠበቅ አንጻር የነበረው ሚና ምን ይመስላል የሚለውን የምናይበት ነው። በዛሬው ቪዲዮአችን ሁለት ፖይንቶችን እናነሳለን። የመጀመሪያው the Ottoman Turks የሚለው ሲሆን ሁለተኛው ደግሞ the Egyptian expansion የሚለውን የምናይ ይሆናል። ለቻናሉ አዳዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይህን ቪዲዮ የምትመለከቱ ውድ ቤተሰቦቼ ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። ወደ መጀመሪያ ፖይንት እንሄዳለን። ስታርታፕ ኩዌሽን ላይ why did Portugal and Turk occupy Mezowa and the coastal area of the Red Sea ይላል። በተለይ በ16ኛው ሴንቸሪ እንግዲህ ፖርቹጋል እና ቱርኮች ምጽዋና በቀይ ባህር አካባቢ የሚገኙ ቦታዎችን የያዙት ለምንድን ነበር ነው። The early relation between Ethiopia and the Ottoman Turks was in 16th century when Portugal occupied Missowa and made relation with Christian Island Kingdom ነው። የመጀመሪያው እንግዲህ በኢትዮጵያና በኦቶማን ቱርክ ወይ ደግሞ በቱርክ መካከል የነበረው ግንኙነት የተጀመረው በ16ኛው ክፍለ ዘመን ፖርቹጋል ምጽዋ የሚባለውን የቀድሞ የኢትዮጵያ ግዛት ምጽዋ የሚባለው አሁን ኤርትራ ውስጥ የሚገኘውን ቦታ ከያዘችና ምጽዋን ኮንትሮል ካደረገች በኋላ ደግሞ ከክርስቲያን አይላንድ ኪንግደም ጋር ሪሌሽን ከጀመረች በኋላ በ16ኛው ክፍለ ዘመን ነው የኢትዮጵያና የቱርክ ግንኙነት የተመሰረተው ነው። During this time the Ottoman replied by occupying Suakin and Zeyla and establishing friendly relations with the Muslim lowland sultanate። እንግዲህ ፖርቹጋል ምጽዋን ስትይዝና ከክርስቲያን ሃይላንድ ኪንግደም ወይ ደግሞ ከሶሎሞኒክ ዳይናስቲ ሩለሮች ጋር ግንኙነት ስትጀምር በአንጻሩ ደግሞ ኦቶማን ቱርኮች ወይ ደግሞ ከ1923 በኋላ ቱርክ ተብላ ዘመናዊቷ ሀገር የተፈጠረችበት አካባቢ ላይ የነበረው ማለት ነው ኦቶማን ቱርክ የምንላቸው እነሱ ደግሞ ሶዋኪን እና ዘይላ የሚባሉትን ሁለት ቦታዎች ያዙ። የቀድሞ የኢትዮጵያ ግዛቶች ናቸው። ሶዋኪን ማለት በሱዳን ምስራቃዊ ክፍል በቀይ ባህር ዳርቻ ላይ የምትገኝ ቦታ ናት። እንዲሁም ደግሞ ዘይላ በኤደን ባህረ ሰላጤ ወይ ደግሞ ገልፍ ኦፍ ኤደን ዳርቻ ላይ የምትገኝ በሶማሊያ ጠረፍ የሚገኝ ወደብ ነበር ዘይላ። እነዚህን ሁለት ቦታዎች ኮንትሮል አድርጋ ወይ ደግሞ ይዛ ከሎውላንድ ላይ ከሚገኙ የሙስሊም ሱልጣኔቶች ጋር ፍሬንድሊ ሪሌሽን ኢስታብሊሽ አደረገች ኦቶማን ቱርክ የምንላት ማለት ነው። In the civil war between the Christian Highland Kingdom and the Muslim Lowland Sultanate, both helped their ally for their own interest። እንግዲህ በ16ኛው ክፍለ ዘመን አካባቢ በክርስቲያን ሃይላንድ ኪንግደም ወይ ደግሞ በሶሎሞኒክ ዳይናስቲ ሩለሮች በሶሎሞናዊ ስርወ መንግስቶች ወይም ነገስታቶች እና በሙስሊም ሱልጣኔቶች መካከል ከፍተኛ የሆነ የእርስ በርስ ጦርነት ወይም ግጭት ነበር። በዚህ ጦርነት ወይም በዚህ ሲቪል ዋር ላይ ሁለቱ እነዚህ የውጭ ሀገራቶች በተለይ የአውሮፓ አያላን ሀገራቶች የነበሩት በወቅቱ ቱርክና ፖርቹጋል የየራሳቸው ኢንተረስት ወይ ደግሞ የራሳቸውን ፍላጎት ለማሳካት ለማስፈጸም እነዚህን ሁለት ኃይሎች ሰፖርት ያደርጉ ነበር። ፖርቹጋል ማንን ትደግፍ ነበር? ክርስቲያን ሃይላንድ ኪንግደም ወይ ደግሞ የሰሎሞናዊ ስርወ መንግስት መሪዎችን፣ እንዲሁም ደግሞ ቱርክ ወይ ደግሞ ኦቶማን ቱርክ የሙስሊም ሱልጣኔቶች በተለይ የነ አዳል ሙስሊም ሱልጣኔቶችን ሰፖርት ታደርግ ነበር። ሁለቱም ሰፖርት የሚያደርጉት ግን የራሳቸውን ፍላጎት ለማስፈጸም ወይ ለማሳካት ነበር ነው። In 1557 the Ethiopian territory including the Red Sea and the port of Mesowa became under the control of Ottoman Turk። ከ1557 በኋላ እንግዲህ የኢትዮጵያ ግዛቶች የነበሩት ቀይ ባህር ዳርቻ ላይ ያለው አካባቢና የምጽዋ ወደብ በማን ቁጥጥር ስር ሆነ? በኦቶማን ቱርኮች ቁጥጥር ስር ገባ ማለት ነው። በተለይ ፖርቹጋል አካባቢውን ለቀው ከሄዱ በኋላ ሙሉ በሙሉ ያን አካባቢ ቱርኮች ኮንትሮል አድርገውት ነበር ነው። In the campaign of 1579, Serza Dengel crushed the rebellion of Bahre Negash Yishaq, who made relation with Turkish, but he did not remove them from Miswa and the surrounding coastal regions. እንግዲህ 1579 ላይ ኢምፐረር ሰርጸ ድንግል የሚባለው ከ1563 እስከ 1597 የክርስቲያን ሃይላንድ ኪንግደም ወይ ደግሞ የሶሎሞኒክ ዳይናስቲን ሲመራ የነበረው የኢትዮጵያ ንጉስ ሰርጸ ድንግል እንግዲህ ባህረ ነጋሽ የሚባለውን አካባቢ ወይ ደግሞ ኤርትራ አካባቢ የነበረውን ክፍለ ሀገር ይመራ የነበረው ይስሐቅ የሚባለው ኢምፐረር ይስሐቅ በሰርጸ ድንግል ላይ አመፀ ነው። አምጾም ከማን ጋር ሪሌሽን ወይ ደግሞ ግንኙነት ጀመረ? ከክርስቲያን አይላንድ ኪንግደም ጠላት ከነበረችው ከቱርክ ጋር
ግንኙነት ጀመረ። በዚህ ጊዜ 1579 ላይ ዘመቻ አድርጎ ሰርጸ ድንግል ማንን አሸነፈ ወይ ደግሞ ደመሰሰ? ይሄ የባህረ ነጋሽ ሊደር የነበረው ኢምፐረር ይስሐቅን አሸነፈ ነው። እሱን ካሸነፈ በኋላ ግን but he did not remove them from ምጽዋ and the surrounding coastal region። እነዚህ ቱርኮችን ከየት ማባረር ወይ ደግሞ ማስወጣት አልቻለም። ከምጽዋ ወደብና ከቀይ ባህር አካባቢ ከሚገኙ አካባቢዎች ጋር ቱርኮችን እንግዲህ ማስወጣት ወይ ማባረር ሪሙቭ ማድረግ አልቻለም ነበር። The Red Sea coastal areas remained under Turkish control and import and export trade activities via ምጽዋ was almost halted። ስለዚህ ይሄ በቀይ ባህር አካባቢ የነበሩት ቦታዎች ሙሉ በሙሉ ምጽዋን ጨምሮ ማለት ነው በማን ቁጥጥር ስር ነበሩ? በቱርክ አንደር ዘ ኮንትሮል ኦፍ ቱርክ ወይ ደግሞ በቱርኮች በኦቶማን ቱርኮች ቁጥጥር ስር ነበር ነው። በኦቶማን ቱርኮች ቁጥጥር ስር ነበር። ስለዚህ ኢምፖርት ኤክስፖርት ትሬድ አክቲቪቲን በምጽዋ በኩል ማከናወን ወይም ደግሞ ማካሄድ አልተቻለም ነበር። ምክንያቱም ቱርኮች አካባቢውን ኮንትሮል ስላደረጉት የክርስቲያን ሃይላንድ ኪንግደም በነሰርጸ ድንግል የሚመራው መንግስት በምጽዋ ወደብ አካባቢ ወደ ውጪ እቃዎችን ኤክስፖርት ማድረግ ከውጭም ወደ ሀገር ውስጥ ኢምፖርት ማድረግ አልቻለም ነበር። ቱርኮች ኮንትሮል አድርገውት ስለነበር ቦታውን ማለት ነው። ስለዚህ ከቱርኮች ጋር የነበረው ግንኙነት እንግዲህ በዚህ መንገድ ነበር። በተለይ የሙስሊም ሱልጣኔቶችን ሰፖርት ያደርጉ ነበር። የክርስቲያን ሃይላንድ ኪንግደሙ ደግሞ በፖርቹጋል ሰፖርት ይደረግ ነበር። ሁለቱም ግን ሰፖርት ያደርጉት የነበሩት የራሳቸውን ኢንተረስት ለማስፈጸም ወይ ደግሞ ፍላጎቶቻቸውን የነሱን ኢንተረስት ለማስፈጸም ነበር ማለት ነው። እንደዚህ አይነት ሰፖርት ወይ ደግሞ በነበረው ሲቪል ዋር ወይም የእርስ በርስ ጦርነት ላይ አንዱ አንዱን ሲደግፍ የነበረው ከራሳቸው ፍላጎት አንጻር መሆኑን ማወቅ ያስፈልጋል ማለት ነው። ሁለተኛው ፖይንታችን ዘ ኢጂፕሽያን ኤክስፓንሽን ይላል። የግብጾች መስፋፋት ማለት ነው። ሶ ስታርታፕ ኩዌሽን ላይ ዋይ ዲድ ኢጂፕት ኢንቬድድ ኢትዮጵያ? ግብጽ ኢትዮጵያን የወረረችው ለምንድን ነበር? አፍተር ዘ ራይዝ ኦፍ ሙሐመድ አሊ ኢጂፕሽያን ትራይድ ቱ ኢንቬድ ኢትዮጵያ ኢን ዌስተርን ፍሮንቲስ ነው። ይሄ ሙሐመድ አሊ የሚባለው የግብፁ ሊደር ከመጣ በኋላ ወይም ወደ ስልጣን ከመጣ በኋላ የግብፅ ሊደር ከሆነ በኋላ ግብጾች ኢትዮጵያን በተለይ በምዕራብ ግንባር ለመውረር በርካታ ጥረት ወይም ሙከራ አድርገው ነበር ነው። ሙሐመድ አሊ ማለት ከ1805 እስከ 1848 አካባቢ ድረስ የነበረ የግብፅ ሊደር ነው። ስለዚህ በዚህ ጊዜ ግብጾች ኢትዮጵያን በተለይ በምዕራብ አቅጣጫ በምዕራብ ግንባር ለመውረር ብዙ ጥረቶችን አድርገዋል። but in different times ደጃዝማች ውቤ ኦፍ ሰሜን and ደጃዝማች ማሩ ኦፍ ቋራ defeated and chased them። እንግዲህ ይሄ ደጃዝማች ውቤ የምንለው የሰሜኑ ገዢ የነበረው እንዲሁም የደጃዝማች ማሩ የቋራ ገዢ የነበረው ግን በተለያየ አካባቢ በተለያየ ጊዜ እነዚህን ግብጾችን አሸንፈዋል። ማሸነፍ ብቻ ሳይሆን አሳደዋቸውም ጭምር ነበር። በኢትዮጵያ ሊወሩ በመጡበት ጊዜ በተለያየ ጊዜ ማለት ነው። እነዚህ ሁለት ደጃዝማቾች ወይ ደግሞ ሰሜኑ ደጃዝማች ውቤ እንዲሁም የቋራው ሊደር እንዲሁም ደጃዝማች ማሩ እንግዲህ ግብጾችን አሸንፎ ነበር። in 1837 ደጃዝማች ክንፉ ኦፍ ቋራ defeated them at the place called ዋድ ከልታቡ። ይሄ ደጃዝማች ክንፉ የሚባለው የቋራው ገዢ ደግሞ በኋላ ላይ 1837 ማለት ነው ግብጾችን አሸንፎ ነበር። የት የሚባል ቦታ ወይ ምን የሚባል ቦታ ላይ? ዋድ ከልታቡ የሚባል በሱዳን ግዛት ውስጥ የሚገኝ ኢንሳይድ ዘ ሱዳን ቴሪቶሪ ይላል። በሱዳን ግዛት ውስጥ የሚገኝ ቦታ ነበር ዋድ ከልታቡ ማለት ነው። the rebel ካሳ ኃይሉ fought against them but he was defeated at the battle of ደባርቅ in 1848። ሌላው ካሳ የሚባል ወይ ደግሞ በኋላ ላይ ዳግማዊ ቴዎድሮስ ተብሎ የነገሰው ካሳ ኃይሉ ከግብጾች ጋር ደባርቅ በተባለ የጦርነት ቦታ ወይ ዘ ባትል ኦፍ ደባርቅ የሚባል ቦታ ላይ ወይም በዛ የጦርነት ቦታ ላይ ደባርቅ ላይ ማለት ነው 1848 ከግብጾች ጋር ጦርነት አድርጎ ነበር። ነገር ግን በዚህ ጦርነት ካሳ ኃይሉ ወይ ደግሞ በኋላ ላይ ዳግማዊ ቴዎድሮስ ተብሎ የነገሰው ሰው በግብጾች ተሸንፎ ነበር ነው። እና ከዚህ ጦርነት በኋላ እንግዲህ ዳግማዊ አጼ ቴዎድሮስ ወይ ደግሞ ካሳ ኃይሉ በኋላ ላይ በነበረው የጦርነት ታሪኩ ላይ እንግዲህ ብዙዎቹን ጦርነቶች ድል ማድረግ ችሏል። እና ይሄ ጦርነት የመጀመሪያው ጦርነት ነው፣ በተለይ ከውጭ ኃይሎች ጋር ያደረገው ጦርነት። ከዚህ ጦርነት እንግዲህ ብዙ ተምሯል ይባላል በተለያዩ ታሪክ መጽሐፎች ላይ ማለት ነው። እነዚህ ሁሉ ድርጊቶች ግን እንግዲህ ኢትዮጵያ በዘመነ መሳፍንቶች ተከፋፍላ ትገዛ ወይ ትተዳደር በነበረችበት ጊዜ ላይ የነበሩ ወረራዎች ናቸው፣ የግብጽ ወረራ ማለት ነው። From 1869 up to 1876 the Egyptian had long been interested in establishing control over Ethiopia። እንግዲህ ከ1869 እስከ 1876 በነበረው ጊዜ ውስጥ ደግሞ ግብጾች እንግዲህ የረጅም ጊዜ ፍላጎታቸውን ለማሳካትና ኢትዮጵያን ኮንትሮል ለማድረግ
ከፍተኛ የሆነ ጥረት ማድረግ የጀመሩበት ጊዜ ነው ማለት ነው። The cause were Khedive Ismail ambitious plan of empire building to control all the headwaters of the Nile and to get resources to recover government financial collapse። እንግዲህ ከ1869 እስከ 1876 ለምንድን ነው ግብጾች ኢትዮጵያን መውረር የፈለጉት ስንል በወቅቱ ከዲቭ እስማኤል ፓሻ የሚባል የግብጽ ሊደር እንግዲህ ግብጽ ማስተዳደር የጀመረበት ጊዜ ነው። የግብጽ ሊደር የሆነበት ጊዜ ነው እና በዚህ ከዲቭ እስማኤል ፓሻ በሚባለው የግብጽ ሊደር አመራር ወይም በሱ ዘመን ግብጾች እንግዲህ ግዛታቸውን ወደ ተለያየ አቅጣጫ ማስፋፋት ጭምር ከፍተኛ የሆነ ፍላጎት ነበራቸው። ስለዚህ አንዱ ወደ ኢትዮጵያ ለመምጣትና ግዛታቸውን ወደ ኢትዮጵያ አስፋፍተው ኢትዮጵያን ኮንትሮል ማድረግ ወይም ደግሞ ኢንቬድ ማድረግ የፈለጉበት ምክንያት የናይል ወንዝ መነሻን ኮንትሮል ማድረግ ወይ ደግሞ መቆጣጠር የግዛታቸው አንድ አካል ማድረግ ነበር ፍላጎታቸው። ከዛ ውጭ ደግሞ ይሄ ፋይናንሻል ኮላፕስ ወይ ደግሞ የፋይናንሻሊ ዲክላይን አድርገው ነበር በወቅቱ በተለይ 1869 ላይ ይሄ የስዊዝ ካናል የሚለው የስዊዝ ቦይን አስቆፍረው ነበረ እና ይሄ የስዊዝ ቦይን ሲያስቆፍሩ ከተለያዩ አውሮፓ ሀገሮች ብዙ ገንዘብ ተበድረው ነበር የሰሩት እና ያንን ብድር እንዲከፍሉ ሲደረጉ እንግዲህ ፋይናንሻሊ ዲክላይን አድርገው ወይ ደግሞ የኢኮኖሚካሊ እንግዲህ በገንዘብ በጣም ዝቅተኛ ደረጃ ላይ የነበሩበት ወይም ችግር ውስጥ የነበሩበት ጊዜ ነው። ስለዚህ ይህን አካባቢ ተቆጣጥሮ ወይ ኢትዮጵያ የምትገኝበትን አካባቢ ኮንትሮል አድርጎ የተለያዩ ሪሶርሶችን በመጠቀም ኢኮኖሚካሊ ሪከቨር ለማድረግ ወይ ደግሞ ለማገገም ከፍተኛ የሆነ ጥረት የሚያደርጉበት ጊዜ ነበር በከዲቭ እስማኤል ፓሻ ጊዜ ማለት ነው። ከ1869 እስከ 1876 በነበረው ጊዜ ውስጥ ነው። ስለዚህ በዚህ ምክንያት ኢትዮጵያን ለመውረር እንግዲህ ከፍተኛ ፍላጎት የነበረበት ጊዜ ነው ማለት ነው። Egyptian preparation for the attack were underway between July and September 1875 in three directions. እንግዲህ ግብጾች ይህንን እቅዳቸውን ለማሳካት በከዲቭ እስማኤል አማካኝነት በተለይ የነበረውን እቅድ ለማሳካት ከፍተኛ የሆነ ዝግጅት ማድረግ ጀመሩ ኢትዮጵያን ለማጥቃት። ይህን ዝግጅት እንግዲህ ከጁላይ እስከ ሴፕቴምበር 1875 በደንብ ተዘጋጅተው 1875 ላይ ኢትዮጵያን በሶስት ዳይሬክሽን ወይም በሶስት አቅጣጫዎች ወረሩ ማለት ነው። እነዚህ ሶስት አቅጣጫዎች እነማን ናቸው? from ምጽዋ in the north direction. so from ምጽዋ or ደግሞ ምጽዋ in the north direction Arendrep, a Danish colonel, was instructed to occupy Hamasen and tried to cross the Merab river. በዚህኛው ዳይሬክሽን ወይ ደግሞ በምጽዋ አቅጣጫ በስተሰሜን በኩል ማለት ነው የዴንማርካዊ ኮሎኔል አሬንድረፕ የሚባል የጦር መሪ ነበር። እሱ ነበር ይሄንን ዳይሬክሽን የሚመራው ነው። ስለዚህ ይሄ ኮሎኔል አሬንድሬፕ የሚባለው ዴኒሻዊ ኮሎኔል ወይ ደግሞ የጦር መሪ ምንድን ነበረ ኢንስትራክት የተደረገው ወይ ደግሞ በከዲቭ እስማኤል የታዘዘው ሐማሴን ኤርትራ ውስጥ የምትገኘውን ቦታ ኦኩፓይ ማድረግ መያዝ። ሐማሴንን ከያዙ በኋላ ትራይድ ቱ ክሮስ መረብ ሪቨርን ክሮስ አድርገው ወደ መሀል ኢትዮጵያ መግባት ነበር አንዱ የተሰጠው አቅጣጫ ማለት ነው። ሐማሴን ኤርትራ ውስጥ ነው። መረብ ሪቨር ወይም መረብ ወንዝ የምንለው ደግሞ በአሁን ላይ ኢትዮጵያና ኤርትራ በስተሰሜን ድንበር አካባቢ ላይ የሚገኝ ወንዝ ነው። ስለዚህ እነዚህ ሁለት ቦታዎች ሐማሴንን ኮንትሮል አድርገው መረብ ሪቨርን ክሮስ አድርገው ወደ መሀል መግባት ነበር በምጽዋ በኩል የነበረው እቅድ ማለት ነው። ሁለተኛው ፍሮም ታጁራ ኢን ዘ ኢስት ነው። ታጁራ ማለት አሁን ላይ በጅቡቲ ሀገር ውስጥ የምትገኝ ቦታ ናት። በስተ ምስራቅ በኩል በታጁራ በኩል ወደ ኢትዮጵያ ለመግባት ነበር ሁለተኛው ዳይሬክሽን ነው። ሶ ዲስ ዳይሬክሽን ሊድ ባይ ዋርነር ሙዚንገር ይባላል። ይሄኛውን ፍሮንት ወይ ደግሞ ኢስተርን ፍሮንቱን የሚመራው በታጁራ በኩል ያለውን ማለት ነው። but all of them were killed by Afar people including ሙዚንገር on 14 November 1875። እንግዲህ በታጁራ በኩል በስተ ምስራቅ ወደ ኢትዮጵያ ለመግባት ያደረጉት ጥረት እንግዲህ አልተሳካም። ዋርነር ሙዚንገር ሊደሩን ጨምሮ በርካታ ወይም ሁሉም ሰዎች በአፋር ህዝቦች ትግል እንዲገደሉ ሆነዋል ወይ ደግሞ ተገድለዋል ማለት ነው። መቼ? 14 ኖቬምበር 1875 ላይ ማለት ነው። ሶስተኛው ዳይሬክሽን ፍሮም ዘይላ ኢን ዘ ሳውዝ ነው። በደቡብ በኩል ደግሞ ዘይላ ማለት አሁን ላይ በገልፍ ኦፍ ኤደን ወይም በኤደን ባህረ ሰላጤ ወይም በሶማሌ ጠረፍ ባህር ዳርቻ ላይ የምትገኝ ቦታ ናት። በወቅቱ በጣም ኢምፖርታንት የነበረች ወደብ ናት፣ የንግድ መስመር ናት። ሶ ዲስ ዳይሬክሽን ሊድ ባይ መሐመድ ራውፍ ፓሻ ቱ ኦኩፓይ አን ኢምፖርታንት ትሬድ ሴንተር ሐረር። በዚህ ዳይሬክሽን ደግሞ ሊድ ያደረገው የነበረው ሰው መሐመድ ራውፍ ፓሻ የሚባል ሰው ነው። ስለዚህ ምንድን ነበር የእሱ ተልእኮ የተሰጠው ደግሞ በዛ በኩል በሳውዝ በኩል ገብቶ በጣም ጠቃሚ የሆነች የንግድ ማዕከል ሐረር የምትባለዋን ምን ማድረግ ኮንትሮል ማድረግ ኦኩፓይ ማድረግ መያዝ መቆጣጠር ነው። አስ ኤ ሪዛልት ራውፍ ፓሻ ሌፍት ዘይላ ኤንድ ኦኩፓይድ ሐረር on 11 October
1875 ኦክቶበር 11 1875 ላይ እንግዲህ በዘይላ በኩል መሐመድ ራኡፍ ፓሻ ገብቶ ማንን ተቆጣጠረ? ሐረርን ተቆጣጠረ ነው። When the news about the occupation of Bogos reached him, ዮሐንስ immediately returned to Adwa and sent his army along the borders። እንግዲህ ዮሐንስ አራተኛ በወቅቱ ኢትዮጵያን ሲያስተዳድር የነበረው ንጉስ ማለት ነው። ይሄ የነዚህ የግብጾች ቦጎስን መቆጣጠር ወይ ደግሞ ቦጎስ መድረሳቸውን በሰማ ጊዜ በፍጥነት ወደ አድዋ ወይ ደግሞ አድዋ ማለት የዮሐንስ አራተኛ ዋና ከተማ ወይ ደግሞ እሱ ሲያስተዳድርበት በነበረበት ጊዜ ፖለቲካል ሴንተሩ አድዋ ናት። ስለዚህ ወደ አድዋ ተመልሶ አርሚውን ወይ ደግሞ ጦሩን ወደ ቦርደር ወይም ወደ ኢትዮጵያ ድንበር ወይ ደግሞ ወደ ሰሜናዊ ድንበር ምን እንዲያደርግ አደረገ ወይ ደግሞ ላካቸው ወይ ደግሞ ወደዛ እንዲጠጉ እንዲሄዱ አደረገ ነው። then he returned to diplomacy by writing letter to Ismail and European government, but both of them were fruitless። እንግዲህ ጦርነቱ ከመጀመሩ በፊት እንግዲህ ይሄ የግብጾችን ወረራ እንዲቆም ለማድረግ ዲፕሎማቲክ በሆነ መንገድ ወይም በዲፕሎማሲያዊ መንገድ ወይም ሰላማዊ በሆነ መንገድ እንዲቆም የተለያዩ ደብዳቤዎች ለግብጹ መሪ ለከዲቭ እስማኤል እንዲሁም ለሌሎች የአውሮፓ መንግስታቶች ጭምር ላከ። በማን አማካኝነት? ባለፈው እንዳየነው በኪርካም አማካኝነት ማለት ነው። ስለዚህ በኪርካም አማካኝነት ለአውሮፓ መንግስታቶች እንዲሁም ለእስማኤል ደብዳቤ ጻፈ። ግን ይሄ የተጻፈው ደብዳቤ ሰላማዊ በሆነ መንገድ ችግሩን ለመፍታት ያደርገው የነበረው ጥረት ሙሉ በሙሉ አልተሳካም። ፍሩትለስ ነበር ወይ ደግሞ ፍሬ አልባ ወይም ውጤታማ ያልሆነ ነበረ ማለት ነው። ዴን ቀጥታ የሄዱት ወደ ጦርነት ነው። ከዛም በኋላ the battle of ጉንደት and the battle of ጉራ የምንላቸው ሁለት ቦታዎች ላይ ማለት ነው። so the battle of ጉንደት ስታርታፕ ኩዌሽን ላይ what were the fundamental and immediate causes of the war ለጦርነቱ ዋነኛ አስፈላጊ የሆኑ ምክንያቶች ምንድን ነበሩ የሚል ነው። national feeling of Emperor ዮሐንስ to restore the lost territory of Ethiopia and access to the sea. The duty of Ethiopian import and export had been raised and all imports of armies and ammunition had been prevented. ስለዚህ የአጼ ዮሐንስ ይሄ የነበረው ናሽናል ፊሊንግ እንዲሁ የኢትዮጵያን የተወሰዱ በግብጽ የተያዙ ግዛቶችን ሪስቶር ለማድረግ መልሶ ለመያዝ የነበረው ናሽናል ፊሊንግ በጣም ከፍተኛ ነበር ነው። ከዛ በተጨማሪ እንዲሁ አክሰስ ቱ ዘ ሲ ነው። በተለይ የነዚህ ምጽዋ፣ ታጁራ፣ ዘይላ የምንላቸው የባህር በሮች ሙሉ በሙሉ በግብጾች ተይዘው ነበረ። ስለዚህ እነዚህን ሪስቶር ለማድረግ የነበረውና ኤክስፖርት አይተሞችን ከውጭ የሚገቡ ወይም ደግሞ ኢምፖርት ኤክስፖርት አይተሞችን ጭምር ቀንሰው ወይም ፕሪቨንት ተደርገው በእነሱ ቁጥጥር ስለነበሩና የኢትዮጵያ ኢምፖርት ኤክስፖርት አይተሞች ስለቀነሱ ያንን ሪስቶር ለማድረግ ለማስመለስ የነበረው ፊሊንግ በጣም ከፍተኛ ነበር የአጼ ዮሐንስ ማለት ነው። The refuse of Egyptians to solve the problem peacefully and Johannes losing of hope in the peaceful option were a fundamental cause of the war። ስለዚህ አጼ ዮሐንስ ሰላማዊ በሆነ መንገድ እነዚህን ችግሮች ግብጾች የኢትዮጵያን ግዛቶች እንዲመልሱ ለማድረግ ጥረት ቢያደርግም አልተሳካም ነበር። ምክንያቱም ግብጾች ለሰላማዊ በሆነ መንገድ ያንን ችግር ለመፍታት ፈቃደኛ አልነበሩም። ስለዚህ ዮሐንስ ሰላማዊ በሆነ መንገድ ይፈታል ብሎ ተስፋ ያደረገበት ነገር ሙሉ በሙሉ ሳይሳካ ቀረ። ስለዚህ ሰላማዊ በሆነ መንገድ የማይሳካ ከሆነ የኢትዮጵያ ግዛቶች የማይመለሱ ከሆነ ደግሞ አጼ ዮሐንስ በጦርነትም ቢሆን እነዛን ግዛቶች እነዛን የኢትዮጵያ ቦታዎች ለማስመለስ እንግዲህ ቁርጠኛ ሆነ ማለት ነው። Then Colonel Arendrep, commanding an army of 2,500 crossing the Merab River and reached at Gundat on November 6, 1875. ስለዚህ ይሄ በመጽዋ በኩል የገባው የግብጽ ጦር በኮሎኔል አሬንድረፕ የሚመራው ማለት ነው 2500 የሚሆን የግብጽ ጦር መረብ ሪቨርን ክሮስ አድርጎ ወዴት ገባ? ወደ ጉንደት ገባ። መቼ? ኖቬምበር 6 1875 ላይ ማለት ነው። This was the immediate cause of the war። የኮሎኔል አሬንድረፕ 2500 ጦር ይዘው መረብ ሪቨርን ክሮስ አድርገው ጉንደት መድረሱ እንግዲህ ለጉንደት ጦርነት መነሻ ምክንያት ተደርጎ ይወሰዳል ነው። In the early morning of November 16 Ethiopians launched a surprise attack on the Egyptian advance። እንግዲህ ኖቬምበር 16 1875 ላይ ኢትዮጵያውያን ሰርፕራይዝ አታክ አደረጉ ወይ ደግሞ ያልታሰበ ድንገተኛ ጥቃት በግብጾች ላይ ፈጸሙ ነው። In this fierce fighting which took place in less than an hour
the two commanders together with their 800 men were defeated at the battle of ጉንደት። ስለዚህ ኖቬምበር 16 1875 የኢትዮጵያውያን ወይም የኢትዮጵያ ጦር በግብጽ ጦር ላይ ያልታሰበ ወይም ድንገተኛ ጥቃት ፈጸመ። በዚህ ጥቃት ምክንያት እንግዲህ የግብጽ ሰራዊት ወደ 800 የሚጠጋ ወታደሮች እንዲሁም የጦር መሪዎቹ ጭምር እነ ኮሎኔል አሬንድሬፕ ማለት ነው ሙሉ በሙሉ ተደመሰሱ ወይ ደግሞ ተገደሉ ነው። ቴን ባትል ኦፍ ጉንደት ግብጽ ሙሉ በሙሉ በዛ ጦርነት እንድትሸነፍ ኢትዮጵያ አሸናፊ እንድትሆን ተደረገ። ወይ ደግሞ ኢትዮጵያ በጉንደት ጦርነት 1875 ላይ ግብጾችን አሸነፈች ማለት ነው በአጼ ዮሐንስ አራተኛ እየተመራች። ከዛ ግብጾች በዚህ በጉንደት ላይ የደረሰባቸውን ጦርነት እንግዲህ ለመበቀል ሁለተኛ ዙር ጉራ የሚባል ቦታ ላይ እንግዲህ ሁለተኛ ጦርነት አወጁ በኢትዮጵያ ላይ። ሶ the battle of ጉራ after ጉንደት Khedive Ismail organized 15,000 strong and well equipped with the latest weapon and military tactics army which was led by Muhammad Ratif Pasha with the American general Loring as a second in the command. then 1875 ላይ ጉንደት ላይ የተሸነፈው የከዲቭ እስማኤል ጦር እንግዲህ ከዲቭ እስማኤል ያንን ከጦርነቱ ከተሸነፈ በኋላ ድጋሜ ለመበቀልና ያ በጦርነቱ ላይ የደረሰበትን ኪሳራ ለማወራረድ 15000 በጣም ጠንካራና በደንብ የሰለጠነ ዘመናዊ መሳሪያ የታጠቀ ዘመናዊ ትምህርት የወሰዱ ወይም ደግሞ ስለ ጦርነት በጣም ዘመናዊ የሆነ ዕውቀት የነበራቸው 15000 ጦሮችን በመሐመድ ራቲፍ ፓሻ አመራርነት እንዲሁም ደግሞ አሜሪካን ጀነራል ሎሪንግ የሚባል የአሜሪካ ጀነራል እንደ ሁለተኛ ወይ ደግሞ ምክትል አዛዥ አድርጎ ወደ ኢትዮጵያ ወደ ኢትዮጵያ ላካቸው ማለት ነው። on the other side Ismail planned to create internal dissatisfaction against Yohannes by writing a letter to Minilik but Minilik chose to ignore the letter. ይሄን የሰለጠነ ጦር ወደ ኢትዮጵያ መላክ ብቻ ሳይሆን ደግሞ በውስጥ ክፍፍሎች እንዲኖሩ ለማድረግ የተለያዩ ስራዎችን ይሰራል። ለምሳሌ በወቅቱ ለሸዋ ንጉስ ለነበረው ለምኒሊክ ደብዳቤ ጽፎ ነበረ። እስማኤል ወይ ደግሞ የግብጽ ጦር ከኢትዮጵያ ጋር በሚያደርገው ወይም ከዮሐንስ ጋር በሚያደርገው ጦርነት ምኒሊክ ጣልቃ እንዳይገባ ሰፖርት እንዳያደርግ እና ገለልተኛ እንዲሆን የሚጠይቅ ደብዳቤ ለምኒሊክ ተጽፎ ነበር። ምኒሊክ ግን ይሄንን ጥያቄ ኢግኖር አድርጎ ወይ ደግሞ ሳይቀበል ቀርቶ ነበር ነው። by mid February 1876 Yohannes army crossed the Merab river and fought the battle from 7 up to 9 of March 1876 at Gura. ስለዚህ የካቲት አጋማሽ ለ1876 የዮሐንስ ጦር መረብ ሪቨር የሚባለው ይሄ አሁን ላይ ኢትዮጵያና ኤርትራ የሚዋሰኑበት አካባቢ ላይ ያለውን ወንዝ ክሮስ አድርገው ከማርች 7 እስከ 9 1876 ላይ ጉራ ደረሱ። then ጉራ ላይ ከግብጽ ጦር ጋር እንግዲህ ከፍተኛ የሆነ ጦርነት አድርገው ኢትዮጵያውያን 1876ም በድጋሚ የጉንደቱን ድል በግብጽ ላይ ደገሙት ነው። the result was another major victory of Ethiopians and a terrified setback for Egyptian expansion. ስለዚህ 1876 ጉራ ላይ ልክ እንደ ጉንደቱ ሁሉ ኢትዮጵያን በድጋሚ አሸነፉ። ጉራ ማለት ኤርትራ ውስጥ የሚገኝ ቦታ ነው በአሁኑ ሰዓት። ስለዚህ the ጉራ ላይ 1876 ኢትዮጵያን ድጋሚ ግብጾችን አሸነፉ። ይሄ የኢትዮጵያን በግብጽ ላይ ያስመዘገቡት ቪክትሪ ወይ ደግሞ ድል የግብጽን መስፋፋት እስከ መጨረሻው ወይም ኢጂፕሽያን ኤክስፓንሽንን እስከ መጨረሻው እንዲጣፋ ወይም እንዲቆም ያደረገ ነበር ማለት ነው። The consequences were large number of Ethiopians were killed but no prisoners. እንግዲህ ይሄ የጦርነቱ ምን አይነት ውጤት ነበረው ስንል በጣም በርካታ ኢትዮጵያውያን ሞተዋል፣ ግን አንድም እስረኛ አልነበረም ወይም የተማረከ ሰው አልነበረም። A similar amount of Egyptians were killed and a large number were taken as prisoners. እንግዲህ በጣም በርካታ ግብጻውያንም ልክ በዚህ በሁለቱ ጦርነቶች ወይም በጉንደትና ጉራ ላይ ሞተዋል፣ ግን ከግብጾች የተያዙ ወይም ደግሞ የተማረኩ ወይም እስረኞች ጭምር ነበሩ። በኢትዮጵያን ግን ብዙ ሰው ይሞት እንጂ ግን እስረኞች ወይም የተማረኩ ሰዎች አልነበሩም። The Ethiopians were able to capture all the cannons and thousands of rifles. ኢትዮጵያውያን ሰዎችን ከመማረክ ከማሰር በተጨማሪ በጣም በርካታ የሆኑ መድፎች ካነንስ የምንላቸው እንዲሁም በሺዎች የሚቆጠሩ ጠመንጃዎችን ጭምር ከዚህ ከጉራ ጦርነት ግብጽን ካሸነፉ በኋላ አግኝተው ወይም ታጥቀው ነበር ወይም ማርከው ወስደው ነበር ነው። The war resulted in hastening Ismail's downfall and bringing successive occupation of the country by Britain, enhancing Yohannes as prestige as defender of faith and country. ይሄ ጦርነት እንግዲህ አንዱ ውጤት ምንድነው?
ከዲቭ እስማኤልን ውድቀት ያፋጠነ ነበር። በተለይ በኢትዮጵያውያን 1875 ጉንደት ላይ 1876 ጉራ ላይ መሸነፉ እንግዲህ ከዲቭ እስማኤል የግብፁ ሊደር ከዲቭ እስማኤል ፓሻ ውድቀቱ የፈጠነ እንዲሆንና ከስልጣን እንዲወርድ እንግዲህ ዋነኛ የሆነ ምክንያት ነበረ ማለት ነው። ከዛ ውጪ ዮሐንስ እንግዲህ ከፍተኛ የሆነ ክብር ሀገርን፣ ሃይማኖትን በመጠበቅ ረገድ እንግዲህ አፄ ዮሐንስ ከፍተኛ የሆነ ክብር በህዝቡ እንዲሁም በሀገሪቷ ታሪክ ኢትዮጵያን ለመጠበቅ ከፍተኛ የሆነ ስራ የሰሩ ኢትዮጵያን ብቻ ሳይሆን ሃይማኖቱን ጭምር ከነዚህ ወራሪዎች የጠበቀ ንጉስ በመባል ከፍተኛ የሆነ ክብር እንዲኖረው አድርጓል ነው። In the aftermath of the Battle of Kundat and Gura, the Egyptians were still in control of considerable territories in Ethiopia's northern province of Merab Mellash. So there was no peace and no war for about 8 years. እንግዲህ ከጦርነቱ በኋላ በተለይ ጉንደትና ጉራ ከሚባሉት ሁለቱ ጦርነቶች በኋላም ጭምር ግብጾች የያዙትን በጣም ብዙ ግዛቶች የኢትዮጵያ ግዛቶች በተለይ በሰሜናዊ የኢትዮጵያ ግዛቶች የተቆጣጠሩትን ቦታዎች ይሄ መረብ መላሽ የሚባለው አካባቢ የነበሩ ሰሜናዊ ኤርትራ አካባቢዎች ላይ ብዙ ግዛቶችን ይዘው ነበር። ለ8 ዓመት አካባቢ የአካባቢ እንግዲህ በግብጾች ቁጥጥር ስር ነበር። ሰላምም ጦርነትም የሌለበት ሙሉ በሙሉ ግብጾች ያን አካባቢ ተቆጣጥረው የቆዩበት ለ8 ዓመት አካባቢ የቆዩበት ጊዜ ነበር፣ ከጉንደትና ጉራ በኋላም ጭምር ማለት ነው። የዛሬ ቪዲዮአችን እዚህ ላይ አበቃ። ለቻናሉ አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።